በየትኛውም ፕላትፎርም በየትኛውም አፕ ውስጥ የራሳችሁ ተከታይ ያላችሁ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን ማንኛውም ሰው ሁሉ ይህንን ሚዲያ በማሳደግና ይህንን መልእክታችንን ለሁሉ በማድረስ ኦርቶዶክሳዊ ግዴታችሁን እንድትወጡ ፈውስ መንፈሳዊ ዩቲዩባችን ሁሉም ሰው ቤተሰብ እንዲሆንበት እንዲከታተለው በማድረግ ለምን ሐዋርያት በየአገሩ ሲሄዱ ለምነው ነው ያስተማሩ፣ እባካችሁ ወንጌል እንስበካችሁ ብለው። አሁን ደግሞ ዓለሙ ሚዲያ ከሆነ በሚዲያ ሰብስክራይብ አድርጉኝ ማለታችን ለወንጌል አያዋርደንም። ለማስተማር ስለሆነ ሰውን ለመፈወስ ስለሆነ ከእግዚአብሔር ጋር ለማስታረቅ ስለሆነ ልንነግድበት ስላልሆነ ጉባኤ ቤቱ የግለሰብ የአባ ገብረ ኪዳን ሳይሆን ፈውስ መንፈሳዊ ሚዲያ ዩቲዩብ የጉባኤ ቤቱ ነው። ገቢ ቢገኘው ለጉባኤ ቤቱ ነው። የሚያስተምር ጉባኤ ቤቱ ነው። እኔ ባልኖር ቀጣይ መምህር ይተካል። ከሚቀጥለው ዓመትን ጀምሮ ደቀ መዛሙርቱም ያስተምሩበታል። ስለዚህ የሁሉም ነው እንጂ የኔ ብቻ ስላልሆነ ለግለሰብ ጥቅም ስላልሆነ ሰብስክራይብ አድርጉኝ ማለት የሚያዋርድ አይደለም። ስለዚህ ሁላችሁም የምታውቁት ሰው ሁሉ በ91 ቀን ውስጥ ቢቻል 1 ሚሊየን ተከታታይ እንዲኖረን ማድረግም አንዱ መንገድ ነው። ስለዚህ በፌስቡክ፣ በዩቲዩብ፣ በኢንስታግራም፣ በዋትሳፕ፣ በቴሌግራም